በአፍሪካ ቀንድና በኢትዮጵያ የፖለቲካ ምህዳር ውስጥ በአሁኑ ወቅት እጅግ አሳሳቢ እና አዲስ የውይይት አጀንዳ እየሆነ የመጣ ጽምዶ እየተባለ የሚጠራው ስልታዊ ትብብር ከአማራ ሕዝብ ደህንነት፣ ጂኦፖለቲካዊ ጥቅምና የወደፊት እጣ ፋንታ አኳያ ሲገመገም በውስጡ እጅግ ከፍተኛ የሆኑ ስልታዊ ዕድሎችና ሊታለፉ የማይገቡ ከበድ ያሉ የህልውና ስጋቶችን ያዙላል። ይህ ጥምረት ከዚህ ቀደም በከባድ የጦርነት ትንቅንቅ፣ በደምና በማይረሳ ታሪካዊ ቅራኔ ውስጥ የነበሩ አካላትን ማለትም የኤርትራን መንግስት፣ የትግራይ ኃይሎች፣ የፋኖ ታጣቂ ኃይልና አንዳንድ የኢትዮጵያ ተቃዋሚ የፖለቲካ ኃይሎችን በአንድ ወገን ያሰለፈ በመሆኑ እጅግ አስገራሚና ስልታዊ ያደርገዋል። በፖለቲካ ሳይንስና በዓለም አቀፍ ግንኙነት ፍልስፍና ውስጥ ዘላቂ ወዳጅና ዘላቂ ጠላት የለም፣ ዘላቂ ጥቅም እንጂ የሚለው መርህ የዚህ ጥምረት ዋነኛ መገፋፊያ ምክንያት ሲሆን አሁን ባለው ነባራዊ ሁኔታ በአዲስ አበባው ካለው የፌዴራል መንግስት አካሄድና ፍላጎት አንጻር የተጋረጠባቸውን የጋራ ስጋት ለመመከት ሲሉ ትላንት በጦር ሜዳ ሲፋለሙ የነበሩትን ኃይሎች ዛሬ በአንድ ስውርም ይሁን ይፋዊ የጋራ ዓላማ ዙሪያ እንዲሰባሰቡና ስልታዊ ትብብር እንዲመሰርቱ አስገድዷቸዋል። ይህ ስልታዊ ትብብር ከአማራ ህዝብና በአሁኑ ወቅት በክልሉ ከሚንቀሳቀሰው የፋኖ ኃይል አንጻር ለአጭርና ለመካከለኛ ጊዜ የሚጠቅሙ በርካታ ወታደራዊና ፖለቲካዊ መተንፈሻዎች ሊያገኝ የሚችልባቸው ድሎች አሉ። በመጀመሪያ ደረጃ የአማራ ፋኖ ካጋጠሙ ትላልቅ ተግዳሮቶች አንዱ ወጥ የሆነና አስተማማኝ የሎጂስቲክና የጦር መሳሪያ አቅርቦት መስመር አለመኖሩ ሲሆን የኤርትራ ወደ ጥምረቱ መግባት ለአማራ ኃይሎች ሰፊ የጦር መሳሪያ፣ የመገናኛ ቴክኖሎጂ፣ የወታደራዊ ደህንነት መረጃና የስልጠና ድጋፍ የሚያገኝበትን አስተማማኝ የድንበር ኮሪደር ይከፍትለታል። በሁለተኛ ደረጃ የአማራ ህዝብ ትግል በዓለም አቀፍ መድረክ ላይ የሚኖረው ተሰሚነትና የዲፕሎማሲ ተደራሽነት እስካሁን አነስተኛ የነበረ ቢሆንም ይህ ጥምረት ግን የኤርትራን መንግስት የሉዓላዊነት ሀገርና ዲፕሎማሲያዊ መዋቅርና ግንኙነት እንደ ድልድይ በመጠቀም የአማራ ህዝብ ደህንነት ስጋቶችና የፖለቲካ ጥያቄዎችን ለዓለም አቀፉ ማህበረሰብና ለባህረ ሰላጤው ሀገራት ይበልጥ እንዲደመጥ እድል ሊፈጥርለት ይችላል። በሶስተኛ ደረጃ የትግራይ ኃይሎችና ኤርትራ በጉዳዩ ውስጥ መግባታቸው አዲስ አበባ ያለው የፌዴራል መንግስቱ ሙሉ ወታደራዊ ኃይሉና የአየር የበላይነቱን በአማራ ክልል ላይ ብቻ እንዳያሳርፍ ያደርገዋል። መንግስት ትኩረቱንና ሰራዊቱን በሌሎች ግንባሮች ላይ እንዲያከፋፍል ስለሚያስገድደው በአማራ ህዝብና በተዋጊዎቹ ላይ የተጋረጠውን ቀጥተኛ ወታደራዊ ጫና ያቃልልለታል። ሆኖም ግን ይህ ጥምረት ከአማራ ህዝብ የረጅም ጊዜ ጥቅም አንጻር ሲፈተሽ የወደፊት እጣ ፈንታውን አደጋ ላይ ሊጥሉ የሚችሉ ትልቅ ስንጥቆችንና እጅግ አደገኛ የሆኑ ስልታዊ ስጋቶችን በውስጡ የያዘ ነው። ዋነኛው አደጋ ለአማራ ህዝብ የማንነት የደህንነትና የህልውና ጥያቄ የሆኑት የወልቃይት ጠገዴና የራያ ጉዳይ የመደብዘዝ እድል አለው። ከትግራይ ኃይሎች ጋር በሚደረግ ማንኛውም አይነት ጥምረት እነዚህ መሬቶች በይፋም ሆነ በስውር ለድርድር የሚቀርቡ ከሆነ ጥምረቱ በአማራ ህዝብ ዘንድ ያለውን ቅቡልነት ሙሉ በሙሉ ያጣል፣ ታሪካዊ ክህደትም ተደርጎ ይወሰዳል። የትግራይ ኃይሎች እነዚህን መሬቶች መልሶ የመቆጣጠር ስልታዊ ፍላጎት ያላቸው በመሆኑ በጥምረቱ ውስጥ ይህንን ሚዛን ጠብቆ በመሄድ እጅግ አስቸጋሪና ተቃርኖ የበዛበት ይሆናል። ሌላው አደጋ የአማራ ኃይሎች እንደ ጊዜያዊ መሳሪያ ወይም ታክቲካል ፕሮክሲ የመታየት አዝማሚያ ነው። ኤርትራም ሆነች የትግራይ ኃይሎች ከአማራ ፋኖ ጋር የፈጠሩት ጥምረት ከርዕዮተ ዓለም ወይም ከዘላቂ ፍቅር የመነጭ ሳይሆን አሁን ያለው የፌዴራል መንግስት አቅም ለመቀነስ ከሚፈልጉበት ጊዜያዊ ስልታዊ ጥቅም አንጻር ብቻ በመሆኑ የፌዴራል መንግስቱ ነገ አቋሙን ቀይሮ ለኤርትራም ወይም ለትግራይ የተሻለ ጥቅም ስምምነት ካቀረበላቸው የአማራን ኃይሎች የመደራደሪያ ካርድ አድርገው የመተው ወይም የመክዳት እድላቸው ከፍተኛ ነው። ከዚህም በተጨማሪ በጥምረቱ መፈጠር ምክንያት የሚመጣው የውስጥ አለመተማመንና የህዝብ የስነ ልቦና ቀውስ በቀላሉ የሚታይ አይደለም። የአማራ ህዝብ በቅርቡ በነበረው የሰሜኑ ጦርነት ወቅት ከትግራይ ኃይሎችና ከኤርትራ ጋር የነበረው ደም አፋሳሽ ታሪክ የደረሰበትን ሰብአዊና ቁሳዊ ውድመት እንዲሁም የማህበራዊ መዋቅር መናጋት በቀላሉ አይረሳውም። ይህንን ጥልቅ የስነ ልቦና ጠባሳ ሳይሽሩና በጥምረቱ ላይ ግልጽነት የሌለው አካሄድ ሳይከተሉ በአማራ ህዝብና በደጋፊዎች ውስጥ የመከፋፈል የመደናገርና የመሪዎችን ዓላማ መጠራጠር አዝማሚያ ሊፈጠር ይችላል። ይህም የውስጥ አንድነትን ያዳክማል። ከአማራ ህዝብ ደህንነትና ዘላቂ ጥቅም አንጻር ሲጠቃለል ጽምዶ የተባለው ጥምረት ለአጭር ጊዜ ወታደራዊ ስኬት፣ ለሎጂስቲክ አቅርቦትና ለከበባ ስጋት መቀነሻነት እንደ አስፈላጊ ግፋት ነሰሰርሊ ኢቪል ወይም እንደ ጊዜያዊ ስልታዊ መሳሪያ ተደርጎ ሊወሰድ ይችላል።
ሆኖም ግን የአማራ ኃይሎች በጥምረቱ ውስጥ የራሳቸውን ጠንካራና የማይናወጥ የፖለቲካ ማዕከል መፍጠር ካልቻሉ፣ እንዲሁም የወልቃይትና የራያን የህልውና ጥያቄዎች ለጊዜያዊ ወታደራዊ ድጋፍ እና መሳሪያ ሲሉ አሳልፈው የሚሰጡ ወይም የሚያለዝቡ ከሆነ ጥምረቱ ለአማራ ህዝብ የረጅም ጊዜ ደህንነትና ጥቅም የሚያስከብር ሳይሆን ይበልጥ ለሌሎች የውጭና የውስጥ ኃይሎች ስልታዊ ዓላማ ማሳኪያና እንደ መጠቀሚያ የሚያገለግል አደገኛ ወጥመድ የመሆን እድሉ ሰፊ ነው።